ስለተገኛችሁልን እናመሰግናለን። እኔ የማካፍላችሁ ቃል ርዕሱን ያሰባሰብኩት ከብዙ መረጃዎች ነው። አሁን የማካፍላችሁ ርዕስ አዲስን ህይወት መኖር እንዴት እንደሚቻል ነው። አዲስን ህይወት መኖር የምንችለው አንደኛ መጽሐፍ ቅዱስ ሁልጊዜ በማንበብ ነው። ስለተገኛችሁልን እናመሰግናለን። እኔ የማካፍላችሁ ቃል ርዕሱን ያሰባሰብኩት ከብዙ መረጃዎች ነው። አሁን የማካፍላችሁ ርዕስ አዲስን ህይወት መኖር እንዴት እንደሚቻል ነው። አዲስን ህይወት መኖር የምንችለው አንደኛ መጽሐፍ ቅዱስ ሁልጊዜ በማንበብ ነው። መጽሐፍ ቅዱስ ሁሌ በማንበብ ነው። ይህም ማለት መጽሐፍ ቅዱስን ሁልጊዜ ማንበብ ብዙ ጥቅሞች ስላሉት ነው። አንደኛው መንገድ ለመንገዳችን ብርሃን ነው። ማለትም ለዘላለም መንገዳችን ከፋች ነው። እናም ደግሞ እንዳንቆጭ ደግሞ በህይወታችን ብርሃንን በመሆን የኢየሱስ ክርስቶስ ተከታይ እንድንሆን ይረዳናል። ሁለተኛ ደግሞ ለነፍሳችን ምግብ ነው። ማለትም የመንፈስ ምግብ ወይም ህይወታችን የምንመራበት መንፈሳዊ የቃል ምግብ ማለት ነው። ለመረዳት ያክል አንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 ላይ አዲስ እንደተወለዱ ህፃናት ወተት እንደሚመኙ እናንተም ለመዳን የሚያሳድጋችሁን የምትሄዱበትን ንጹሑን መንፈሳዊ ትምህርት ተመኙ ይላል እና ይህ መጽሐፍ ቅዱስ ለመንፈሳዊ ህይወታችን እንደሚጠቅመን እና ለጉዟችንም ሁሉ ለመንገዳችን ብርሃን እንደሚሆን ይጠቅመናል ማለት ነው እና ሁለተኛው ነገር ደግሞ ሁሉ ጊዜ በጸሎት ወደ እግዚአብሔር ቅረቡ። ይህን መጸለይ ያለብን በኢየሱስ ስም ነው። በኢየሱስ ስም የሚጸለይበት ምክንያት ሰይጣናት ወይንም ክፉ ሀሳብ ያለው የሰይጣን አሰራር እንዲሰበርና ደግሞ በኢየሱስ ክርስቶስ ስም መጽሐፍ ቅዱስ ላይ በኢየሱስ ክርስቶስ ስም ጸልዩና በእናንተ ላይ የተደገመ ክፉ ስራ ይሰበራል ይላል። ስለሚሰበር ነው በኢየሱስ ክርስቶስ የኢየሱስ ስም ኃይልና ብርታት ስላለው ማለት ነው እና ሁሉ ጊዜ ብንጸልይ መልካም ነው ማለት ነው። መጸለይ በኢየሱስ ክርስቶስ መጸለይ ምክንያቱም በኢየሱስ ስንጸልይ የክፉ ተግዳሮት ስለሚሰበር ነው። ደግሞ ሰው በምድር ላይ ሲኖር ኃጢአተኛ ከመሆኑ መጠን መከራ ቢበዛበት ሳንፈራ ልባችንን ለእግዚአብሔር መስጠት አለብን። ልባችንን ለእግዚአብሔር መስጠት ያለብን ይሄ ነገርማ አሁን ልባችን አንድ ነገር ቢመኝብን እኛም ሳንፈራ ወይንም እግዚአብሔር ሳናማኝ ነፍሴ ይህን ያሰብከውን ነገር ተው በማለት ወደኋላ ልንመልሰው ይገባል። እግዚአብሔርን ማመስገን ይገባል። ምክንያቱም መታዘዝ ከመስዋዕት ይበልጣልና ትምህርታችንም እንኳን ቢኖርብን በጣም ጥሩ ነገር ከሆነ ስለ እግዚአብሔር ደግሞ ከሆነ ልንመልሰው አይገባም። ልንቀበል ነው የሚገባው። ለምን ለዘላለም ህይወታችን መንገድ ከፋች ስለሆነ ማለት ነው እና ከዚህ ጋርም ለመረዳት ያክል ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ስናይ ወይም እግዚአብሔር ሳንፈራ